በህይወቴ እኔ ምንም ነገር መቻልና ማለፍ እችላለሁ ክብሬን የሚነካው ወይ ደግሞ ሚስትነቴን ሴትነቴን የሚጋራኝ እናትነቴን የሚጋራኝ ምንም ነገር አልፈልግም በጣም መቀራረብ የሚበዛ ከሆነ ወይ መጋባት ነው ያለበት ወይ መለየት ነው ያለበት ከተጋባኔው 7 አመት ከምናምን ነው በየቀኑ አዳዲስ ባህሪ ያላት እኔ ትኩረት ለማግኘት ወይ ለመሳብ ላይ ዋሻዬን ውሸት ካለ ሳክስ ሳክስማ ብዙ አለ ወይ ጉድ ከተጋባን በኋላ የተጣላነው የመጀመሪያ ያጥል በማግስቱ ነው በስተኛ እኔ ኳስ ማየት ፈለኩ እሷ ደግሞ ኢቢኤስ ላይ የምትከታተለው ድራማ ነገር አለ ሳቀው ነው ከዛ በቃ ተጨቃጨቀ ምናምን በቃ እናቴ ቤት ካልሄድኳል ከዛ በኋላ ነው እስቲ ተኝና ነገ ጧት ትሄጃለሽ ምናምን ብያት ተስማምተን ስትነሳ በቃ የኔንም ልብስ ከተቸው አልኳት ስሜ ወፍታይ ንጉሴ ይባላል የኔ ደግሞ ቤተልሔም ንጋቱ ያው ባለ ትዳርና የሁለት ልጆች እናት እና የሁለት ልጆች አባት ያው በፍቅረኝነት 1 አመት ከ2 ወር እንደዛ ቆይተናል በትዳር ደግሞ 6 ጨርሰን ኦልሞስት አሁን 7 ሊሆን 3 ወር ምናምን ይቀር 7 አመት ሊሆን የተዋወቅ ነው እንግዲህ በአጋጣሚ ነው የሷ ጓደኛ አለና ምሳ እንብላ ተባብለን ምሳ ለመብላት ስንሄድ እሷ መጣች እቃ ነበርና ለጓደኛ ለኔ የሚሰጠኝ እቃ ነበር ይፈልግ ነበር የማዘረቃ ነበርና ከዛ አምጥቻለሁ እቃውን ሰጂ ሲለኝ እሺ ቢ ከሱ ልቀበል ሲሄድ እሱም አንድ ላይ ነበር የመጀመሪያ ጊዜ ታወቅ ነው የዛን ጊዜ ያ ማለት ሴንተር ጓደኛ ነበረን ማለት ነው መሃል ላይ ሶማን ነው ታዲያ ወደ ፍቅር እየቀየረ የመጣው ወይም ደግሞ ሞር የተሳበው በሰዓቱ ያው አስተያየቷ ምናምን ማረከኝ ከዛ እሷንማ የራሴ ማረግ አለብኝ ብዬ እኔ ነኝ በጣም ወጥሬ ያስኳት በጣም በቃ አሜዚንግ ሆነ አስተያየት ነው ያየችኝ ከዛ በኋላ በቃ እስካሁን ያየችኝ ነው ምንድነው የተለየ አስተያየት ያየሽው እኔም አልገባኝ አብረን ቁጭ ብለን ማለት ነው እኔና የሷ ጓደኛ አለና ጀስት ወንድም ነው አብረን ቁጭ ብለን እየበላን እሷ ከአስፋልቱ እንደዚህ ስትመጣ አዩት እና እሷ እንደሆነች አላቅም በስማ በጣም የምታምሮች ልጅ ቆንጆ ናት ከኔ ጋር ትሄዳለች በያሰብኩኝ መታ አጠገቤ ቁጭ አለች ከዛ በቃ መተው አልፈለኩም አንዳንዴ ሲገጣጠም አለ አይደል ራስን ሰው ስታይ ልብ ያርፋል ከዛ አጠገቤ ቁጭ ስትል በቃ በሰበብ አስባቡ ፍሬንድ እየጠራው ጥራት ይያለ በቃ ምሳ መምጣት ጀመሩ እሱ መቃውን አላመጣም ነበር በማግስቱ አመጣሁት እኮ በቃ እውነት ዛሬ አምጥቻለሁ ይያለ ሲሄድ የለም በዛ በቃ ይተግባባን ከዛ መጨረሻ ላይ ስልክ ተቀያየረ ክሊፕ ይሰራ ነበር ያኔ መዝሙር ክሊፕና እዛ ላይ ለምን ይሆንም ፓርት ላይ አትገቢልኝም አሰሪልኝም ምናምን ይያለ 2-3 ቀን ስንገናኝ ከልጁም ይያለ አንድ ላይ ሐሳቡን ያነሳ ነበር መጨረሻ ላይ በቃ ስልክሽን ስጭኝና አስቢበትና ማይሆንም ከሆነ አሳውቂኝ አለ ስልክ ይሰጡት ያን ጊዜ ለመጀመሪያ ጊዜ በክሊፕ ነው በቃ እሺ በቃ ስንት ሲጨቀጨቀኝ በቃ እሺ ላስብበት ምናምን ነገር አልኩት ክሊፑን ለመስራት ከዛ በቃ ስልክሽን ስጭኝና ለስራው ነው አለ ከዛ በዛ ተቀባበልን ያለ ቀጠለ ኦኬ ከዛስ ምን ብለን ደወልክላት ቢሮዋ ነው ሄድኩት አልጠበቀችምና እዛ ስራ ላይ ሆና 6 ሰዓት ምናምን አካባቢ ላይ ቢሮዋ ሄጄ ያገኘሁት ደነገጠች ከዛ በኋላ በቃ ምሳ እንብላ ሰዓትሽ ደርሷል ብዬ 7 ሰዓት ላይ ከዛ ክሊፑም ሳይሰራ እኛ እየተግባባን ቀጠለ ከሆነ ተሰራሚያ ክሊፕ መዝሙሩም እንዳለ ይሁን ቀን ተቀጣጣንና ከቢሮ ስወጣ ነበር ቅዳሜ ቀን ነው 6 ሰዓት ነው የምንወጣ ሃፍ ዴይ ነው ከዛ ተቀጣጣርን መገናኛ ዘፍበሽ ጋር ከዛ በኋላ 1 ሰዓት 2 ሰዓት ላይ ሆንኩኝ መጣው ያልኩኝ ከዛ በኋላ መጨረሻ ላይ ስልኬንም ለመዝጋት አሰብኩ ይሆናል አንዴ ሂድ ይያል ከዛ በኋላ ቤት ገብቼ መንብዬ ብዙ ነገር ሰርቼ ስልስል ለካ የምር እየጠበቀኝ ከዛ ከ2 ሰዓት ካለፈ በኋላ ምንነሽ ነው እስካሁን ቁጭ ብያለሁ አለ ሙስ ከ6 ሰዓት 8 ሰዓት ከምናምን ሆኗል ኦሬዲ 3 ሰዓት ነው አስጠብቄው ሲሄድ አለ በቃ ያን ጊዜ ሪስፔክት ሰጥቼ ይሄ ሰው ይታገሳል ማለት ነው ሲሄድም ደግሞ በቃ በሰዓት ደርሼ እንደምንገናኘው ነው ሰላም ያለኝ እንዴት ይሄን ያህል ሰዓት በትግስት ቁጭ ብሎ ጠበቀኝ የሚለው ያሰብኩኝ ከዛ ብዙ ነገሮችን ያወራን በቃ እኔ ፍሪ ሆኜ ያወራሁት አሪፍ ሰው ነው ማለት ነው ቶሎ አይናደድም ማለት ነው አንብዬ ያኔ ተግባባን ከዛ ያው የውሃም ቅንነትም ስለነበረው ራሴን ፍሪ ሆኖ ለማውራት ምናምን አልቆጠብኩም ነበር ስትመጣ በቃ በፍቅር ነው እንዴነሽ ደህና ነሽ ስራ አሪፍ ነው አይዛ ሰዓት ላይ ግድ ነው ቀስ በቀስ ነው ታስተምር እኔማ በቃ ሼም ይዞኛልም ደግሞ ያው እንዴት ነው ልብ የሚሰማሃል ምንም አያመጣም አይነት አለ እንደመቆጣት ቢል ላሽላለሁ ብለ ታስባለህ ግን ሳገኘው በቃ የሆነ ነገር ወይ ያላ ሰው ያኮርፋልና እንዴነሽ ምናምን ይለኛል ሲጠብቅ እሱ ጭራሽ በፍቅር ምናምን ሰላም ብሎ ሲጠብቀኝ ያው በቃ ስለኔም ስለራሴ ስለነበረ ላይፍ እሱም ስለራሱ ትንሽ ተዋውቀንበታል
ፍቅር አልተገላለጽንም እኔ አሁን እንደወደድኳት ያው የምትግባባው ነገር አለ አይደል በስሜት እንዲ በመግባባት ምናምን ትግባባው ከዛ በኋላ መላመድ እንዲኖር ነው ያደረኩት ማለት እኔና እሷ እንድንላመድ ቀን በቀን ያገኘው ከዛ በኋላ ስለ ሰርጋችን ማውራት ጀመርን ማለት በዚህ መንገድ ነው እንደዚህ በቃ ፈቅርሻለሁ እንደዛ ብዬ ምናን አልጠየቅኳትም የሆነ ቀን ለበዓል ቀጠረኝና ይዛን ጊዜ ስሞኝ ሄደ አይ ቲንክ ከዛ 3 ቀን ዝምዝም ተባባልን ከዛ በቃ አራተኛ ቀን ሲደውል ለማወራሁት ከዛ ሪሌሽንሺፓችን ቀጠለ ከዛ ታገቢኛለሽ ጥያቄ ከሱ መጣ እኔም ተቀበልኩኝ ሽማግሌ ላከየለና ተጋባን በቃ ለሁለት ለሶስት ወር ያክል እንገናኝ ነበር ሪሌሽንሺፕ ሳንጀምር ጀምረንም እስክንጋባ 2 ቀን 3 ቀን ይሆናል ጊዜ ያልተገናኘንበት እንጂ ዴሊ እንገናኝበት ታይም አለ እንዴት ሴት ልጅ ስትሆን ትፈራለህ አሁን ለምሳሌ በጣም መቀራረብህ የሚበዛ ከሆነ ወይ መጋባት ነው ያለብህ ወይ መለያየት ነው ያለብህ መሃል ላይ የህይወት መበላሸት እንዳይመጣ ያ ማለት ለትዳር ሬዲ ካሉ ከትዳር በፊት ሌላ ነገር ሀፕን እንዲያረክ ስለማንፈልግ ስለነበረ ዛንጻር በጣም መቀራረባችን ሲበዛ ኦኬ አሁን መጋባት ነው ያለብን ታገቢኛለሽ ጥያቄ ያቀረበ ተቀበልኩኝ ከዛ በኋላ ሽማግሌ ተላከና ሽማግሌ በተላከው በወሩ ይሰርጋችን ቀን ነበር ሰርጋችን እንኳን በጣም ትንሽ ከባድ ነበር አንዳንድ ነገሮች ራሱ ትንሽ ተቸግረን ነበር ሳውንድ ኪራይ ቀርቶብን ነበር ሜካፕ ደግሞ በማግስቱ ቀርታብን ነበር ሴቷ ሜካፕ መስራውና ትንሽ በዚህ የተዋከበን ፋሚሊም ደግሞ አለ የክብር ምናምን ጉዳይ አለ እና በኔ ቦታ ለብቻ በኔ ቤተሰብ በሷ ለብቻ ነበር የተከበረው የብቻ ነው የተደረገው አንዳችን ጋር እኔ ጋርምሳ እነሱ ጋር ደግሞ ወራት ነበር በጣም ብዙ ህዝብ ነበርና የኛ የመጀመሪያ ስለሆነ እኔም ከቤቴ መጀመሪያ ልጅ ነኝ እሷም የመጀመሪያ ናት እና ድብልቅ ያለ ነበር በቃ ሁለቱም ጋር አስብ እንግዲህ ጣዋት ሜካፕ ብለ ፎቶ ብለ ከቤተሰብ ጋር ጨርሰሱ መጥቶ ይዞኝቱ ከእንደገና የኔ ፋሚሊ ምሳ ፕሮግራም አለ ከዛ ፊት ደግሞ ቸርች ሄደ ቃል ኪዳን ማሰር አለበት በጣም ቀኑ በቃ ተወጣጥሮብን ነበር ራት ደግሞ ስንከራለ ወከማ ነበር ሁሉም አሁን የኔ ፋሚሊ በዚህ ወጣ በዚህ ረድ ሲል በሱ በኩል ደግሞ ይሄ በዚህ ነው ያ በዚህ ነው I think እሷ ናት የምታሸንፍ ይመስለኛል ስለዚህ ግን አይታወቅም ደግሞ አንዳንዴ ውድድር አይታወቅም ከሁለታችን ማን ነው ሮማንቲክ እንጃ ባላንስ ነው በያስባክ ወይ እኔ በልጣለሁ እሱ በልጣለሁ የሚለገር የለ እኩል ይመስለኛል እኩል ነው የመጀመሪያ ቀን ስንገናኝ ከኔ የወደድከው ነገር አቋምሽና አይንሽ በጣም ያስከፋውሽ ቀን ታስታውሻለሽ አዎ አስታውሳለሁ ሳንጋባ በፊት ቤተሰብ ጋር ከኔ ጋር በጣም ተቀራርቦ ነበር እንደ ፋሚሊና ቤት አስቀምጫለሁ ፈልግ ያለኝ ይዛን ቀን በቃ የሚገርም ቃ ነው አለ እንዴት ግንኛ ቤት መተ ምን ሰዓት እንግድነት ነው የምትመጣው ምን ሰዓት ደብቀህ ነው ስለው አይ ማር አስቀምጫለሁ ፈልግ ያለኝ እነ ሲስተርን ምናም ብራዘር ፈልጉ እዚህ ጋር ተቀምጦልኛል ብዬ ሁሉንም የቤተሰብ አሰማርቼ አስፈልጌ ምንም ነገር ግን አልነበረም እና በጣም ነው ያፈርጉት ለሱ ፊት ራስ ምን አስቀምጬ ሳገኘው ልበላች በጣም ነበር የተቃጠልኩት ከዛ ሲሄድ ለማግኘት ከዚህ በኋላ አይኑና ላይ ምናም ብዬ ልክ ሲሄድ ለካ ያን ቀን ነበር ፕሮሚስ ያደረገልኝ ተደስቻለሁ ሚዛን ቀን ግን በጣም ደግሞ የተናደርኩበት ይብሳል ከተጋባን በኋላ የተጣላን የመጀመሪያ ያጠል በማግስቱ ነው በስተኛ እኔ ኳስ ማየት ፈለኩ እሷ ደግሞ ኢቢኤስ ላይ የምትከታተለው ድራማ ነገር አለ እሱን ካላየው አለች ከዛ አጣብቃለሁ እኔ ኳስ ላይ አርጌ ትንሽ ወንድነቴን ለማሳየት ስሞክር ሄዳ ብሬከር አጥፍታለች እና በፍጹም እኔ ብሬከር ታጠፋለች ብዬ ፈጽሞ አስቤ አላውቅም ከዛ አጠፋች ብለው ቲቪ አልመጣል መጨረሻ ላይ ብሬከር እንደሆነ ሳቅ ነው የተጣላን በቃ ከዛ ተጨቃጨቀ ምናልን በቃ ካሌድኩ አለች ያጠፋችሁ ደግሞ የመሰከይ ሶኬት አለር እሱን ነው መብራት አለ በርቷል ሳቀው ነው ከዛ በቃ ተጨቃጨቀ ምናምን በቃ እናቴ ቤት ካሌድኳል ከዛ በኋላ ነው እስቲ ተኝና ነገ ጧት ትሄጃለሽ ምናምን ብያት ተስማምተን ስትነሳ በቃ የኔንም ልብስ ከተቸው አልኳት ምን አረጋለሁ እኔ አንቺ ኬትሽ ይይ አዋት አስቾ ለሳተነሳው ልክ እንዴት ነው ያሰብኩት ዴሊ በማይበት ሰዓት ነው አይቲንክ ኳሱ የሚሆነውና ለይ እንደዚህ ያለው ምናምን ስለው ነው አታይ ምን የማየው አለ ጣበቅኩኝ ሰዓት እሺ ረፍት ላይም ሲሆን ደርሼ መለሰ ረፍት አሁን ነው የሚያልቀው አለ እንትን አይቆይም አለኝ ከዛ ኦኬ እንደዚህ መግባባት ካልቻለንማ እንዴት ይሆናል እኔ ደግሞ ያኔ ኦሬዲ 7 አመት ወደ ታች ስቴድ ገና ማቹርድ አልነበርኩም ያው ስትኖርበት ወይ ላይፍን ስታይ ሆነ እየተማርክ ወይ እየበሰልክ የምትሄደው ከኔ
ስልችት የሚልሽ ባህሪ የቱ ነው? እሺ ይልሃል ሁሉንም እሺ ከዛ ካላረገው እናደዳለሁ አንዳንዱን እኔ ላርገው ወይ እሺ ብለኝ ማታረገው ከሆነ ንገረኝና እኔ ራሴ በቃ በርትቼ ጨርሰዋለሁ ስለ በፍጹም ማሪ አንቺ አትርከም እኔ ያረጋዋለሁ ይለኝና ከዛ በኋላ በቃ ሳያረገው ሲቀር ምናምን እናደዳለሁ ከመጋባታችን በፊት የነበረ ነገር ግን አሁን የሌለ ደግሞ ቢኖር ብለህ የምትመኘው ነገር የስጦታ መስጠት አዎ ስጦታ መስጠት ፈልጋለሁ ግን ስራውን ቢዚ ያደርጋል ያው ልጆች ደግሞ አሉ ትምህርት ቤት ምናምንና እሱ ነገር እንዲመለስልኝ ፈልጋለሁ በጣም የተፈተንሽበት ጊዜ የተፈተንበት ጊዜ ወይ ነው ኮቪድ ታይም በኮቪድ ታይም በቃ ያዛን ጊዜ የመጀመሪያ ልጅ እርጉዝ ናት መሀል ላይ እኔም አሞኝ ነበር ስራ ቆምኩኝ ከዛ በሱ ነበር እሱ ደግሞ ያኔ መንፈሳዊ አገልግሎት ነበር የሚያገለግለው ዘማሪ ነበር በሱ ደሞዝ ነበር ኢንኬስ ኮቪድ ሲገባ ቆመ ማለት ነው ቸርችም ቆማ ኤቭሪቲንግ ቆማ ያን ጊዜ ያስጠላ ነበር በጣም በጋራ የተፈተንበት ጊዜ በጣም የሚፈራው ነገር አትፈራም ደበራት አንድ ሁለት ወርደኛል ብያለሁ ምንም አትፈራም እኔ እንጃ እንግዲህ ልመልስ ግን ፍርሃት የሚባል ነገር አልፈጠረባትም ከኔ ጋር እኮ እንዲ ትይዛለች እኮ ለመጣላት አስባል ደገፍ ብለባት እኔ አትፈራም አይ ቤትሽ አትፈራ ምንድነው ሞትማ ምን ነው ልጆች አሁን ባሊው ከሁለት ወር በፊት ነው የኔግዚቶ ቶንሲል ምናምን በደንብ አመመኝና በቃ መሞት መሰለኝ ከዛ ልጆቼን ሳያቸው እንደ አልቁ እንኳን ከሆነ ድሜ ያልኩኝ ለነሱ ስትል ቀጥልልኝ ልጆች ኮለርኩ ባለ እነሱን ስታይ በጣም መኖር ትፈልጋለህ ለነሱ ማለት ነው ከሁለታችን ማን ይቀናል ሁለታችንም እንቀናለን አይ ሞር የሆነ ፐርሰንት አይደል የሆነ እኔ ቀናለሁ መሰለኝ እንደዛ ቢያስባለሁ ተመልሷል ምን ያስቀናል ምን ነው የሚያስቀናሽ ውበቴ ነው ሌላ ምን ይሆናል ምንም ነገር መጀመሪያ ያሳሳቀ ነው የሚወስደው ይባላል አይ ቲንክ አይደል እሺ ማለት ነው እንደሰጣቸው ፊት ነው የሚቀጥሉት አሁን እሱ ብዙ ጊዜ ሰው ማስከፋት ማስቀየም ስለማይፈልግ እሺ ነው የሚለው ኦኬ እንትን በኋላ ነገር ምን ይመጣብኛል እንትን ይልብኛል ብሎ እንትን አይልም ስለዚህ ቀድሜ ቶሎ ያሉትን ነገሮች እኔ ነኝ አይ ቲንክ የምናገረው ይሄ ነገር መስመር ያለፈ ነው በህይወቴ እኔ ምንም ነገር መቻልና ማለፍ ይችላልው ያስባለሁ ነገር ግን ያው ክብሬን ሚነካው ወይ ደግሞ ሚስትነቴን ሚጋራኝ እናትነቴን ሚጋራኝ ምንም ነገር አልፈልግም ለዛ ቀድሜ ገና ሲዞረኝ ያለ ነገር ካለ እኔ ይሄ ነገር ተው እሱ አልፎ ሲመጣ ነው የሚናገረው አይ ቲንክ ምን ሳረግ በጣም ያበሳጫል ወይኔ ከቤት በቃ እንወጣለን ከተባለ ምትቆዩ ሰዓት አለ በቃ 3 ሰዓት በለው በቃ እኔ መጨረሻ ላይ አደርጋለሁ ብዬ እንኳን ስላደርግ ስላጨርስ በቃ ቶሎ ከቤት መውጣት የሚባለው ነገር በጣም ነው የሚቆይባት ቶላሉታ ያበሳጫል አሁን ራሱ እዚህ ስንመጣ አንተ ራሱ ከብዶኛል በዚህ ጌታን አረታይ እንውጣ ምናስ ቆይችኛው ልግዛ ቆያለች ነው የቆየነው ካንቺ የሚጣፍጠኝ ምግብ ጥብስ ምን ጥብስ የተፈጨ ስጋ ይላል የሱ ጥብስ እስኪ ሸሚዞት ነው እንጂ ማይጣፍጠኝ ማለት ያለ ነበር አላልኩም አባቴ ምን ወሮ እኔ ነኝ ያብስላል ቤት ምግብ አዎ በጣም ነው ማለት ሁሉንም ይችላል ማይችለው የለም እንደውም ሁሉ እኔ በሰራው ምግብ ሁሉ ይመቻታል አዎ አንዳንዴ ደከመኝ ምናምን አውቃ አልቻልኩም በቃ ምናምን ትልና እንደውም ለመብላት እንትን ትላለች እኩል ደክሞን ስንገባ አንዳንዴ እሱ ይሰራው መብላት ፈልጋለሁ በቃ እኔ ደክሞኛል ካልኩኝ እሱ ይሰራል በጣም እንትወጅለት የሱ ምግብ ምንድነው ፍርፍር ነው ዋው ፍርፍር ወጥም ይሆን አሙቅም ሊያሞቅም ሄዶ ምንም ያገኝ አፈርፍሮት ነው ይመጣ እና ወጥም ቢሆን ምንም ቢሆን ዞሮ ፍርፍር ይሆናል የምወደው በዓል ወይኔ ዊር ወይ ገና ነው በቃ ሁለቱ አንዱ ገና ብዙ ጊዜ ምን ሳደርግልሽ ደስ ይልሻል ስትጸልይልኝ ደስ ይለኛል የሚገርም ያላሰብኩት ግን በቃ ትክክል የሆነ መልስ መልሱን የተሳስቻለሁ ግን ትክክለኛ ራስ ደክሞኝ ምናምን ተኝቼ ጸሎት ላይ እሱ ይበረታል በቃ ሁላችንም ያነቃቃል ጣዋስ እንወጣም እንዲሁ ሰብስቦ ጸልየን ምናምን ነው የምንወጣውና
ሁሌም ደስ ይለኛል ሲጸልይልኝ ሌላ ነው ሐሳቤ ልብስ ምናምን ስገዛላት ስጦታ አይደል ያልኩት ስጦታ ምናምን ስትገዛላት ስገዛላት ይላል እንደውም አበባ ነው ያልኩት አበባ ስገዛላት ነው አንተ የምወደው ነገር እኔ ቴከር ያደርጋል ቤተሰብ እንትላለች ሚስቱን ልጆቹን አሳልፎ አይሰጥም የምትለው ነገር ተወዷለሽ ያስባል አስተዋይ ነው ማስተዋል በደንብ አለው በዛም ልክ ደግሞ ቅንም ሰው ነው ይሄ ክፋት ምናምን ይሄ ተንኮል እኔ እንደውም ብዙ ጊዜ እልህኛ ነበርኩኝ ከሱ ጋር ስንጋባና የሆነ ነገር ካረገብኝ በቃ ይሄ አትንኩኝ ያለካም አይነት ነገር ነበረ አሁን ግን እየገባኝ የመጣው ለካ እንደሱ አይደለም አትንኩኝ ያለካም ወይ አይደል ከነካችሁኝ ያሳያችኋለሁ ቀርና ይቅር ማለትን አንዳንዴ ለሰዎች ሞኝነት ይመስላል ሰው በድሎ ይቅር ስትለው አልፈ ስትሄድ ግን አሸናፊነት ነው በዛ ውስጥ ለካ ያም ቅንነት ነው አይደል ነገር ለእግዚአብሔር ትቶ ማለፍ ሰው ባረገብልክ ምላሽ ለመስጠት አለመትካት በቃ እና ይሄ ነገሩ ይከርመኛል በቃ ቀን ሰው ነው አለ ተንኮል አርቆብኛል ሰው ተንኮል አይል ዛሬ ሌላ ቀን ነው አሁን ሳገኘው ሌላ ነው ክፋትና ተንኮል እዛ ቦታው ላይ ነው የቀረው ይለኛል ሁሌ እና በጣም ቀን ሰው ነው ስለዚህ ማን ነው ወደ ሶሻል ሚዲያ እንድንመጣ ያደረገው ዩፊና አይደል ያሁኑ ጩጬው ሁለተኛው እርጉዝ ይያለን በጣም እንስራ ምናምን ይለኝ ነበር እኔ ደግሞ ያው አይ አሁን ሁለት ሆኜ ምናምን ሷፉስ መግባት አልፈልግም ከወለድኩ በኋላ ምናምን ለዋለሁ ግን እንደቀልድ ነበር ምለው እንጂ ሲሪየስ ሆኜ ምናምን ነበር በጊዜው እንዳያስጨንቀኝ የለም ምክንያቱም ነው አሁን በቃ ሁለት ላይ በሰላም ልውለድ በሰላም ልገላገል ከዛ በኋላ እናስባለን አለ አጋጣሚ ቪዲዮ ቀርጾ ፖስት ያደረገው ራሱ ነው ቫይራል ወጣ እስካሁንም ግን ሶሻል ሚዲያ ላይ የሚታጋው እሱ ነው እኔ እንደውም ትንሽ ዘግየት ይላል ምክንያት አበዛለሁ ምክንያታምነት ቆይ እንደዚህ ቆይ በኋላ እሱ ግን ጎበዝ ነበር ሲጀመር ይወል በአብዛኛው የኢትዮጵያ ህዝብ ራሱን ለማሸነፍ እየኖረ ያለ ሰው ነው በአብዛኛው ሁሉም ከኛ ጀምሮ ማለትና አንዱ ከፍ ያለ አንዱ ዝቅ ያለ ምትለው የለም ሁሉም በራሱ የወጥ ጥያቄ ያለው በአብዛኛው ግን በማየው ነገር እንትን ስለሚል አሁን እዚህ ጋር ውድ ነገር ምናምን አሳይተ አንተ ምትለው ነገር ለሚያዩም እንትን ስለሚል ያለው ነገር በቃ ቤት ውስጥ አለ በቃ አንዳንድ ባሎች በጣም ፊዳሊዝም የሆኑ ባሎች አሉ ሁሉ ነገር ክሊር ሆኖ ጽድት ብሎ ቤቱ ምናምን እንዲጠብቅ ይፈልጋሉ ሚስት ደግሞ ልጆች አላት ገብቷል ከልጆች ጋር መሯሯጥ አለ ብዙ አይነት ድካም አለ እሱን አንደርስታንድ ለማያረጋው ባል ታስተምሯል ገብቷል እንዲህ አይነት ነገር ሊፈጠር ይችላል ሰሁሊ ፐርፌክት ሊሆን አይችልም እዚህ ጋር ልጆች ራሱ አይደለም ቀኑን ሙሉ አንድ ሰዓት እንዴት አንድል ማድረግ እዚህም ኳይታል አይደል ጩጬው እንዴት ያስቸግር እና እሱም ሆኖ ከእንደገና ቤት አልተስተካከለ ምናምን ብሎ ጓሚል ባላል አሁን እንደዚህ ስታሳይ አንዳንዴ እኮ ጽድት አድርገንም እናሳያለን በአብዛኛው ግን ሁሌም አይቀጥልም እንደዛ አንድ ባል ሲመጣ ሚስት ዝቅ ብላ ሙቃግሩን አጥባ ፎጣጣ አርጋ ስማ ምናምን አይነት ምግቦችን ደርድራ በጣም አናጭሳ ይሄን ያየው ሚዲያ ላይ ስለዚህ ትዳር ውስጥ ሲገባ ኤክስፔክት የሚያደርገው ሚስቱ ልብስን ታጥብለታለሽ አይነት ምግብ ሰራለታለሽ ቤቱ ይጸዳል የንጉስ አቀባበል ይደረግልኛል ብሎ ነው ነው ሰው ናት ይደክማታል ገብቷል የራሷ ብዙ ሐሳቦችም ይኖራታል ሁሌ እንደዛ ልትሆን አትችልም ስለዚህ ሚዲያ ላይ እሱን አይቶ ሚስቱ ጋር ሲገባው ለምን እንዲያልሆንሽልኝ የሚል ጥያቄ ሊበዛ ይችላል ግን ያኛው ሁሉ ጊዜ የሚያረጉት አይደለም ኦፍ ኮርስ ማንንም ሰው ሁሉ ጊዜ እንደዛ ሊሆን አይችልም በቀን እንኳን ሙዳችን ስንት ጊዜ ይቀያየራል ጠዋት ደስ ብሎ እኮ ከሰዓት ሊደብር ይችላል ትናደዳለህ ትበሳጫለህ ልታዝን ትችላለህ ደስ ሊል ይችላል እንደሚያጋጥመው ሁኔታ ስሜት ነው ኢሞሽን ይቀያየራል በዛ ውስጥ ሁሉ አንድ አይነት ሰው ሆናለሁ ማለት ይከብዳል አይቻል ሳንጋባ በፊት ያላየኸውና ልክ ከተጋባን በኋላ ደግሞ ያወቀው ያሳቀ ባህሪ የኔ በኢሻባይዜ ሁሉ ጊዜ አዳዲስ ደስ የሚሉ ባህሪዎች አሏት ከተጋባን 7 አመት ከምናምን ነው በየቀኑ አዳዲስ ባህሪ ያላት ደስ የሚለኝ አንዳንድ ነገሮች ላይ ችክ ካለች አትመለስም ነበር በፊት በጣም ነፃ ነበርሽ ከመጋባታችን በፊት ግን ከተጋባን በኋላ አንዳንድ ነገሮች ካላመነችበት በቃ ምንም እኔ ለምን ምናምን ባል ነገር የለም እሱ ትንሽ እንትን ይለኝ ለየት ብሎብኝ ነበር ከተጋባን በኋላ ኛው ያንተ ልንገር እሺ አሁን ልክ ሳንጋባ ኩሎ ምናምን አይደለ አሱን ጠብቆ ልክ ከተጋባን በኋላ ያው በደንብ ተዋውቃለህ ምናምንና የመጀመሪያ የደነሰው ዳንስ ምናምን ብታየው ቤት ውስጥ ያለው ነፃነቱ ማለት ነው አቋሃኑ ምናምን ደስ በቃ ያስቅ ነበር በቃ ኩል ሰው ምናምን መስይሽ ነበር ማለት ነው በቃ ቤት ውስጥ እንዴት እንደሚ
ታዩ ውጪ ኩላ ማስተገራያ ውጪ በቃ ካፌ ውስጥ ነው ወይ ወቅት ታርክ ይችላል ምናምን ኖርማል ነው በቃ ላይ ይስቃል ይጫውታል ኦኬ ልክ ከተጋባ በኋላ ቤት ውስጥ እንዴት እንደሚያብድ ሳየው ይሄ እንዲህ ነው እኔ ያው ብዙ ሰው ጋር ነው ያደግኩ 7 ልጅ ነኛ ቤት እና አብረን ስላደግን ቀኛ ቤት በጣም በነፃ እሷን ኦልሞስት እኮ ለ2 ለ3 አመት ቶሎ አስቅም ነበር ሰው በእውነት በቃ የሆነ ሰዓት አንድ ቀን አብረን ሁለን የሆነ የሚያስቅ ነገር ነግሬት ምንም ኖርማል ነው የሚመስላትና ምን ሆነ ነው ደብሮኛል በጣም ከዛ የሆነ ሌሊት ላይ ነው 9 ሰዓት ምናምን አካባቢ ክትክት ትጥላለች እንደምን ሆነሽ ነው አስለ አረ ቅድም ዛምሳስን በላይ ነገር እኔ ዲያስፖራ ነው እንደያገባሁት ነው ያልኩት ታውቃል ዲያስፖራዎች በቃ ቢዚ ሆነው ምናምን ስትቀልድ አይስቁም እና በሶስተኛው ቀን ምናምን ነው የሚስቁት ለሳቅ ሩቅ ነበርሽ ከዛ በቃ ያው እግዚአብሔር ይረዳመት አሁን ምንም ገና ሳጀምር ነው መስቀው ውፍታዬን እንዴት ትገልጫለሽ በጣም መልካም ሰው ትዳሩን አክባሪ ቤቱን አክባሪ ልጆቹን የሚወድ ከዛም ባለፈ ደግሞ እኔንም ልጆቼንም ያው አሳልፈው ማይሰጠን ለማንም እስቲ ለቤተሰብም ሊሆን ይችላል ቀርበ ምንለው እሱን አይደል ስንጀምር እና ቤቱን አክባሪ ጠባቂም ነው እሱ ነገር በቃ ውፍታዬ ማለት ይሄ ነው አመሰግናለሁ የሁላችንንም የልደት ቀን ንገረኝ ቶሎ የኔ ልደት ቀን መቼ ነው ቶሎ በልሳስቅ ነው የልጆች በግንቦት 16 ነው እኔ የወር ችግር አለብኝ አውቃለሁ እኔንም ጥያቄ አነሳኝ ያንቺ በ5 ነው ምን 5 ያሰናነው ይስቃ አይደለም የወሩ ከጳጉሜ ወደዚህ ያለችው ወር ምንድናት ወሯንም ራስ ተራስ እኔ ታውቃለች ይሄ ወር ቀን ምናምን እኔ ጋር እንትን አላቀውም ብዙ አውቀዋል ግን ስሙን አልጠራኸው ውጤት ያው ኦሬዲ አውቀዋለሁ ነሐሴ 5 እሺ በሪሌሽንሺፕ ጊዜ በቃ ትኩረት የኔን ትኩረት ለማግኘት ወይ ለመሳብ ላይ ዋሻዬን ውሸት ካለ ሳክስ ሳክስማ ብዙ አለ እስቲ አንድ ነገር እንስማው እንጂ አሁን ለምሳሌ እንትን ኳስ ተጫዋች ነበርኩና በእርግጥ ሌላ ክለቦች ተጫውቻለሁ ግን ቡና ተጫውቻለሁ ብያት ነበር ከባድ ሳክስ እሱ ነው እና እሷ ናት ሳክስ ወይ ጉድ እንዴት ነው ልጅ ማሳደግ ደስ የሚል ስቃይ ነው ደስ የሚል ስቃይ ነው ይባል ግን ደስ ይያለ የምትከፍለው ዋጋ መክፈል ደስ ይያለ የምትጨነቀው ሲታመሙ ስትጨነቅ ምግብ አልበላ ሲሉ ስትጨነቅ ወይ ሲወርቁ ሲነሱ እሱ ሁሉ እየተጨነቅም ግን ደግሞ ደስም ይያለ የምታደርገው ነገር ነውና በረከትም ነው ደስ የሚል ስቃይ ነው ማለት ነው አንዳለችው ነው ብዙ ጊዜ ልጅ አሁን ምቾት አለ ብቻን ይለምርከው ምቾት አለ እሱ ይቀርባል አሁን ለዛሬ እንኳን ቀረጻው ነው አይተዋል በዘና ብለን መቀረጽ እንችላለን እሱ ምቾት አይኖርም ግን ደግሞ ምንድነው በቃ አሁን እግዚአብሔር ለትዳር ሲሰጥ ባልና ሚስት የሚጋባው ሰው ነው የሆነ ታይም ላይ መሰለቻቸት ይመጣል ከዛ ያ እንዳይመጣ ብሎ እግዚአብሔር ልጅ ይሰጣል ልጅ ሲመጣ ደግሞ አብረት ጫውታል ከነሱ ያደጉ ምና ሲመጡ እሱም መሰለቻቸት እንዳይመጣ ልጅየው እንዲያገባ ያረጋል እሱም ደግሞ የሆነ ሰዓት ላይ ይመጣላ ሲሰለቻች ልጅ ይሰጣል እያለ የእግዚአብሔር አካሄድ ስለሆነ ደስ የሚለው ፓርት በቃ ቤቱ ስትመጣ በተለይ ባል በቃ ስራ ደክማ ምናምን ብለ ስትመጣ የሚያሳዩ ፍቅር ደስ ይላል በጣም ነው ደስ የሚለው ግን ደግሞ ሲያበሳጨው እንደዛ ደክሞ መተኛት አትችልም እነሱ በቃ አዲስ ኃይል የመጣ ነው ይመስላችሁ አጫውተኝ የሚሉ ነገር አለ በድካምና ብቻ በአጠቃላይ ግን እኔ ደስ ይለኛል በጣም ደስ ይላል ለተመልካቾቻችን ማስተላለፍ የምትፈልጉት መልእክት መጀመሪያ የሰው ፍጹም የለውም ነው አንድ ሰው በጣም ንጹህ ሆኖ ብቁ ሆኖ እንዲቀርብልን አለመጠበቅ ነው ሁሉም ሰው ድክመት አለው እኛም ድክመት እንዳለኝ ወፊም አለው ጥንካሬም ጎንም አለኝ እሱም አለው ስለዚህ ያንን ነገር ተቻችሎ ማለፍ መሞከር ያ ማለት እሱ እንዲለው እንዲያርጋል ብለ አንድ ነገር ላይ ቆመ ያንሳ ለሞቀስ አለ መሞከር
ወይ ተቻችለችለው ታልፋለህ የሚቀየር ባህሪ ከሆነ ደግሞ ቀይረህ ለማለፍ መሞከር በቃ ብቁ ነው ብለህ ስትጠብቅ ነው ፍጹምነትን ስትጠብቅ አለመግባባቶች ይመጣሉ የምንም የመልካምም የከፉም አንድ ነገር ምክንያት አለው አሁን ብዙ ጊዜ ትዳሮች ይጣሉበት ምክንያት ምንድነው ብለህ ብታጠናቸው የሆነ ምክንያት አላቸው እና ረጅም ጊዜ ቆዩ ባለ ትዳሮች ደግሞ ብትጠይቃቸው ምክንያት አላቸው እና የመልካምም የከፉም መነሻ አለው ማለት ነው እና ያንን መነሻ ላይ ብዙ ጊዜ ፎከስ ማድረግ ብዙ ጊዜ አሁን እግር ሲበዛ ባለ ትዳር ቤት ጥሩ አይደለም ወንዶችን ያው ጓደኞች አሉኛ እግር አላበዛም ቤት እሷ ደግሞ ጓደኞች አሏታ እግር አታበዛም ሴቶች ለምን አንተ ነትዳርን መጠብቀው ስለዚህ ከእንደዚህ አይነት ምክንያቶች ታረቃለህ ለምሳሌ በሶስ በተለያዩ ምክንያቶችም ትዳር እንትን ይላል አምሽቶ ይመጣል ቤት ይበጠብጣል ብዙም ይፈጠር ነገር አለ እና ምክንያቶች ላይ መጠንቀቅ ነገር ከመሆኑ በፊት ምክንያቶች ላይ መጠንቀቅ ይሄ ነገር ትዳር ውስጥ ካለ እና ደግሞ ይቅርታ ምህረት ማድረግ መቻቻል የሚለው ነገር በጣም ወሳኝነት አለ ስሜታዊነት ትዳር ላይ አይሰራም ስሜታዊነትን ጥለህ እዛው ትዳር ስትገባ የሁለት ሰው ባህሪ ነው የሚገናኘው እዛ ጋር ስትመጣ ግን በቃ ተቻችለ ነው እሷም ተወደው ከሆነ ኦኬ በቃ ማለፍ አንዱ ሲሆን አንዱ ካልተረጋጋ በቃ ይፈርሳል ማለት ነውና ከምክንያት መጠንቀቅ ነው ሌላ ደግሞ ሪሌሽንሺፕ ላይ ጨምራ መጣናናት አይደል በመጣናናት እኔ እስካሁን ትልቁ የሰማሁት እስከ 13 ዓመት ሰምቻለሁ በሪሌሽንሺፕ የቆዩ ማለት ነው አድቫይስ ማድርገው እንደዛ ሰዎች ተጋብተው ወልደው ምናምን የሚደርሱበት እድሜ ነው እንደኔ ብዬ ማስበው የሰው ልጅ አመለካከቱ ይለያያል ግን የሰው ልጅ ተጠንቶ አያልቅም ያ ማለት ትናንት ኃይለኛ ሆኜ ትናንት ብስጭ ሆኜ ካወከኝ ዛሬ ላይ ደግሞ ልክ እንዳልነበርኩ ከገባኝ ልቀየር ይችላል ስለዚህ ትናንት ባወከኝ ቤቴን አቃታለሁ ልትል ይችላል ትናንት ዛሬ ግን ላታቀኝ ይችላል ስለዚህ የሰው ልጅ ተጠንቶ አያልቅም ነው የሆነ ያክል መታወቅ የሆነ ያክል መግባባት ካለ አላደል ረጅም አመት የሚያክል ኮስት ባያደርጉ ጥሩ ነው ብዬ መክራለሁ በጊዜው ውሳኔ ቶሎ ሁሉም ነገር በጊዜ ሲሆን አይደል ብረት በግለት ነው ቤት ሻዬ በጣም ማከብርሽ በጣም ነው የምወድሽ ከምንም በላይ ከእግዚአብሔር የተሰጠሽኝ ድንቅ ስጦታ ስለሆንሽ ከልቤ ያከብርሻለሁ ያው አንዳንድ ጊዜ ደግሞ ሰው ነኝና ብዙ ነገር ተሳስቼም አቃለውና በጣም ፍቅር ስላለኝ እንግዲህ ባሳዘንኩሽ ነገር ይቅርበኝ ይያልኩ ፍቅሬን እገልጽልሻለሁ እሺ ቴንክ ዩ በጣም ነው እንዴው አይ አንዳንድ ጊዜ እኔ ሰው ነኝና ስራም ቦታም ብዙ ጊዜ ጫናም ስለሚበዛ ብዙ ፋይናንስ ብዙ ነገር እንትን ስለምል አንዳንዴ ችላ ያልኩም ይመስለኛል እና ከዛም አንፃር ሐሳብ ውስጥ ሆኜ እንኳን ማልሰማሽ ነገር አለ ግን እና ደስ የሚለው ስለምትረጅኝ አመሰግናለሁ እና አይ ላቭ ዩ በጣም ወዳሃለሁ በጣም አፈቅራለሁ ከእግዚአብሔር የተሰጠኝ ስጦታዬ ነው ባንተ ደግሞ ልጆችን አግኝቻለሁና በጣም ደስ ይለኛል ለዛም እግዚአብሔር ረጅም እድሜና ጤና ይስጥ እላለሁ ታንክ ዩ ያው በቲክቶክ ስም ነው ዘ ዮፊ ኤንድ ዘ ቤታ ነው የሚለው የዩቲዩብ ቻናል በዛ ያው እንግዲህ ሰብስክራይብ አድርጉ እንላለን